እንዴት ነው ቀሚሴን ወደድሽው? ምንድነው እየተፈጠረ ያለው? አንቺ ልቀቀኝ ወደዛው። እኔ ምን ፍቅር መቼ ነው ግን ለናፍቆት እውነቱን የምንነግራት? እኔ እንጃ፣ ያው በመጣች ሰዓት እንነግራታለን። ግን ምንም ችግር ሳይፈጠር ተቀበለኝ ይመስላል። እሱማ ልክ ነሽ፣ ግን ከመቀበል ውጪ ምን አማራጭ አላት? ግን እንደመጣች ወዲያውኑ ፍቺ መፈጸም አለባችሁ። የኔ ፍቅር አንቺ አትጨናቂ። ወዲያው እንደመጣች እሷን ፈትቼ አንቺን ድል ባለ ሰርግ ነው ማገባሽ። አምናለሁ የኔ ፍቅር፣ ደግሞም እጠብቅሃለሁ። ቤካ ቤካ እንዴት መጣሽ? ማለት ምንድነው? ቆይ ሳያችሁ እኮ መምጣት ያስደስታችሁ አትመስሉም። እንደሱ እኮ አይደለም ናፍቆት፣ ድንገት ስለመጣሽ ስለደነገጠ ነው። እንደዛ አይደለም ያልሽ። አዎ ልክ ነሽ። ይቅርታ በጣም ድንገት ስለመጣሽ እኮ ገርሞኝ። ቆይ የኔ ፍቅር አልናፈኩም እንዴ? አታክፈኝም? አረ በጣም ነው ናፈቅሽኝ። ስለመጣሽ ደግሞ በጣም ደስ ብሎኛል። እኔም የኔ ፍቅር በእርግጥ ልመጣ የነበረው ከአንድ ሳምንት በኋላ ነበር፣ ግን በአንዳንድ ነገሮች ምክንያት ቀድሜ መጥቻለሁ። በቃ ደክሞሻል። እስቲ ነው ያረፍ። አባቴ ደህና ነህ? ግን እንዴት ነህ? አለ የዋህ ነው ያለሽ። ብታይ አይነን እስከማይደርስ ምንም አላውቅም ነበር። ሄሎ ወይ ጂሪ፣ እንዴት ነሽ? ውይ ምን ሰላም አለ በእናትሽ። ከችግርም የባሰ ችግር ነው። አታምኚኝም እኮ በእናትሽ። ከቤቢ ጋር ተኝተን ያቺ ናፍቆት ድንገት አትመጣም መሰለሽ እንዴ? አንቺ አይታም ቢሆን ምን ሊፈጠር እንደሚችል ግን ትገምቻለሽ? እሱማ ምን ይላል፣ በጣም ደብሮታል። አዎ ኧረ ሲጀመር ችግር የለውም። እኔ እንዴት አድርጌ እንደምሰራላት አውቃለሁ። ምን ኧረ በራሴ መንገድ ነው የምሰራላት፣ ችግር የለውም። ቆይ እሺ እሺ በቃ ቻው፣ እንደዋል። እና እንዴት ነው ናፍቆት? የአረብ ሀገር ኑሮ እንዴት ነው? ተመችቶሻል? ያው ምንም አይልም፣ ግን ሁሉም ነገር አልጋ ባልጋ ነው። ያው እኔም አዳሬን ተቀብዬ እንግዲህ እስካሁን አገልግያለሁ። በጣም አመሰግናለሁ ማርዬ። እኔማ አንቺ ሄደሽ ፍቅር በተለያዩ ሰራተኞች የሚሰቃይ መስሎኝ ነበር። እንዴ ስታየኝ አዳሬን ምክድ ሰው መስይሽ ነበር? አረ እኔ እንደዛ አላልኩም። ያው የራስሽን ህይወት ከጀመርሽ ማለቴ ያው ትዳር ምናምን ከጀመርሽ ብዬ አስቤ ነበር። ትዳሩማ ልክ ነሽ። ያው ስመጪ ሁሉ ነገር ይደርሳል ብዬ ነው። ቢሆንም በእኔ ምክንያት ሳታገቢ በመቆየትሽ በጣም ስለገረመኝ ነው። ምን ችግር አለው? አንቺ ካረክሽልኝ አንፃር ይሄ ምንም ማለት አይደለም። አረ እኔ ምን አደረኩልሽ ብለሽ ነው? እና እንዴት ነው? ጥሩ ማዳም ነበር ያጋጠመችሽ? መጀመሪያ የገባሁበት ቤት ጥሩ ሰው ነበር ያጋጠመኝ፣ ግን ምን ያደርጋል ማለት ምን ተፈጠረ? ብታይ ከማዳም ጋር በጣም ነበር የተግባባ ነው። ቋንቋም ጭምር ያስተማረችኝ እሷ ነበረች። ግን በገባው በወሬ ቤታቸውን ሸጠው ወደ ሌላ ሀገር ሄዱ። እንዴ
ከዛ በኋላ ሌላ ቦታ አልገባሽም? ከዛም በመከራ ሌላ ስራ ፈልጌ ገባሁ። ግን የገጠመኝ ችግር በጣም ከባድ ነበር። ምን ነው? ሴትዮዋ ጥሩ አልነበረችም እንዴ? መጀመሪያ አካባቢ በጣም ጥሩ ሰው ነበረች። እያደር ግን በባሏ ተጠረጥረኝ ጀመር። ከዛስ ምን ሆነ? ከዛማ በጣም የሚያስጠሉ መጥፎ ነገሮች ተፈጠሩ። ምን ተፈጠረ? ማለቴ የሆንሽው ነገር አለ? ብቻ ታሪኩ ብዙ ነው። ሌላ ቀን በሰፊው ነግርሻለሁ። አሁን ግን በፍጹም ማስታወስ አልፈልግም። ካልሽ እሺ፣ ምንም ነገር ልትነግሪኝ ከፈለግሽ ላዳምጥሽ ዝግጁ ነኝ። ምክንያቱም ለችግሬ ደርሰሽልኛል። ነይ ግቢ። እሺ ኤልሽ ቆንጆ፣ ቤታችን እንግዲህ ምን ይመስላል? በጣም ቆንጆ ነው ያሉት። የምን ትይ ነው? በስሜ ብትጠሪኝ ደስ ይለኛል። ያው ባለቤቴ ውጪ ነው ያለው። ሲመጣ በደንብ አስተዋውቅሻለሁ። እሺ ናፍቆት። ስለዚህ ከዚህ በኋላ አብረን እንኖራለን። ያው እንደምታየው ሁለት ስለሆነን ብዙ ስራ አይበዛብሽም። ከበዛብሽም ደግሞ ነው ያገዝሻለሁ። አረ ችግር የለውም። በጣም ነው የማመሰግነው። ፈጣሪ አንቺን ባይሰጠኝ ኖሮ ምን ሆን ነበር? ምንም ችግር የለውም። ያው ቤት እግዚአብሔር ነው። የሚቸግርሽ ነገር ካለ ጠይቂ። እኔም ከጎንሽ ነኝ፣ አገዝሻለሁ። እሺ በቃ አሁን ማረፊያ ክፍልሽን ላሳይሽ። እሺ ነይ። በቃ ማርዬ፣ ከዚህ በኋላ ምንም ማደር የለብሽም። ውለታሽን በሚገባ ተወጥተሻል። እሺ ለማንኛውም እኔ ቡና ላፍላለች። የዲ ፍቅር እና ስራ እንዴት ነው? ጥሩ ነው፣ ምንም አይልም። እየሰራሁ ነው። ያው ትምህርቱንም ጨርሻለሁ። እንደዛ ከሆነ አሪፍ ነው። እና ምን አዲስ ነገር አለ? ምንም የለም፣ መኖር ይቀጥላል። ከአንቺ ናፍቆት በቀር ምንም የለም ልትለኝ መስሎኝ ነበር። ያው ባልናገርም ተረድተሽኛል ብዬ አስባለሁ። የኔ አባት ሁሉንም ነገር አንተን ማግኘት ብቻ ነው በቂ። ይቅርታ አላወኩም። እሺ ይቅርታ። በጣም ችግር የለም የኔ ቆንጆ፣ ያጋጥማል። እሺ ይቅርታ። ውይ በጣም ይቅርታ፣ እውነት ይቅርታ፣ ይቅርታ። ቆይቺ ገልቱ ባለቀ ሰዓት መታ ከንግስኔ ወደ ባርነት የተቀየረኝ። አሁን በሷ ቤት አለቃ እኔ ገረድ መሆን አይቀርም። ብቻ በሆነ ስበብ እንቀያየራለን። የትም እንደፈለገች አሸሸ ገዳሜ ስትል ቆይታ እቅዴን አታበላሽብኝም። ይቺ ነቀዝ አሁን እንዴት አድርጌ ከጨዋታው ውጪ ማድረግ እንዳለብኝ ማሰብ አለብኝ። ነገሮች ሆነው ከተቀጣጠሉ ቀድሞ መዘጋጀት ጥሩ ነው። ለነገሩ አባባሉም ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ። ብቻ ጠብቂኝ አንቺ ጅል፣ አገኝሻለሁ። ካልሰራሁልሽ እኔ ማር አይደለሁም። እኔ የምልህ የኔ ፍቅር፣ ቆይ እኔ ባልነበርኩበት ጊዜ የተፈጠረ ነገር አለ እንዴ? ምንም የለም። ያው ብዙ ጊዜ በስራና በትምህርት ነበር የማሳልፈው። ብታይ ከሄድኩበት ቀን ጀምሮ ስላንተ ሳላስብ የቀረሁበት ቀን አልነበረም። ያው እኔም ያንቺን ህልም አሳክቼ ለማስደሰት እየሞከርኩ ነበር። የኔ ባል፣ እተማመንብሃለሁ። ለአንተ ምንም ነገር ባደርግ ምንም አይቆጨኝም። ከዚህ በላይ ምን ታደርጊልኛለሽ? እድሜ ላንቺ። ምን አባቴ የተፈጠረ ችግር አለ እንዴ? እኔ ሳሁን ምርር ያለኝ ምንም ስራ ላይ ኖር ነገር መድከሜ ነው በቃ። እንዴ እኔ ፍቅር፣ ሁሉም ነገር እኮ ትዕግስት ያስፈልገዋል። ተይኝ በእናትሽ፣ አሁንስ ምርር ነው ያለኝ። በቃ የማስተርስ ወረቀቴን ካልሰራው የተሻለ ስራ አላገኝም ማለት ነው። ታዲያ ምን ችግር አለው? ትማራለህ። አንደኛ ብሩ ውድ ነው። ሲቀጥል ደግሞ ስራ ለመቀጠር ራሱ
ወይ ዘመድ መኖር አለበት፣ ያለበለዚያ ደግሞ ብር መክፈል አለብኝ። እንደውም ሰሞኑን አንድ ያሰብኩት ነገር አለ። ምንድን ነው እስቲ ንገሪኝ። አረብ ሀገር ለመሄድ እያሰብኩ ነው። መቼም ይህንን ሀሳብ ይቀበለኛል ብለሽ እንደማታስቢ ተስፋ አደርጋለሁ። እሱንም አውቃለሁ፣ ግን ደግሞ ቢሆንም በጣም ብዙ አስቤ አውርጄና አውጥቼ ያሰብኩት ሀሳብ ነው። ቢሆንም እዚህ ሆነሽ የተሻለ ነገር መሞከር ነው የሚሻለው። እዛ ሄደሽ ምን እንደሚያጋጥምሽ ምን ይታወቃል? ለእኔ አስበህ እንደሆነ እኮ አውቃለሁ፣ ግን ደግሞ የተሻለ ኑሮ ለመኖር የግድ ነው። ያው ጊዜ ይፈጃል እኮ እንጂ እዚሁም መለወጥ እንችላለን። ቆይ እሺ ባንለወጥስ? ምንም ቢሆን እኮ ለልጆቻችን የተሻለ ህይወት ያስፈልገናል። ትክክል ነሽ የኔ ፍቅር፣ ግን በጣም ይከብዳል። እኔ እኮ አንቺ የሌለሽበት መኖር በጣም ነው የሚከብደኝ። አውቃለሁ፣ ነገሩ ለእኔም ቢሆን በጣም ከባድ ነው፣ ግን ደግሞ የግድ መቀበል ግድ ነው። አስበሽዋል? አንቺ የሆነ ነገር ብትሆኚ እኔ ምን ሊውጠኝ ነው? ተው የኔ ፍቅር፣ መጥፎውን አታስብ። ሁሉንም ነገር ለፈጣሪ መተው ነው። እሱማ ልክ ነሽ፣ ግን ያው በገንዘብ ምክንያት ከአንቺ መነጠሌን ሳስበው በጣም ያሳዝነኛል። ደግሞ አባቴ ከዛ ስመለስ ከልጆቻችን ጋር የተሻለ ህይወት እንኖራለን። ብቻ በጥቂቱም ቢሆን ህልምሽን ለማሳካት ሞክሬያለሁ። አንተን በሰላም ስላገኘሁ በጣም ደስተኛ ነኝ። ምን እሆናለሁ ብለሽ ነው? ያው ጊዜው ይሮጣል። አዎ አባ፣ አይገርምም? ከተጋባን እኮ እንደቀል 6 ዓመት ነው። ልክ ነሽ። ነገሩም ብዙ ጊዜ ሆነ። በቃ ገብቼ ትንሽ አረፍ ደህና አደርሽ ናፍቆት? ደህና አደርሽ ማርዬ? እንዴት አደርሽ? አለሁልሽ እግዚአብሔር ይመስገን። እንዴ ወዴት ልትሄጂ ነው? የትም፣ አንዳንድ እቃዎችን ለቤተሰቦቼ ልሰጥ ነበር። እና ትቆያለሽ? ቁርስ ላቀርብ ነበር። ኧረ አልቆይም ማርዬ፣ ሰጥቻቸው ወዲያው ነው የምመለሰው። ቤት ካምሳ አልተነሳም እንዴ? እስካሁን አልተነሳም። ባይሆን በቃ ቁርስ አቅርቢለት፣ እኔም ስለረፈደብኝ ልሂድ። እሺ ቻው ማርዬ። ቻው። እሺ
ያረ እንደው እውነትን ምንድን ነው ስለምትጨ ምንድን ነው አልገባኝም። ምን እያደረክ ነው እንዴ? ቆይ አንቺ ዝም ታደርጊያለሽ እንዴ? ምንም ለምን ዝም የምትሉት? ምን እየተፈጠረ ነው? በቃ እንግዲህ እንደምታየው ነው። ከዚህ በኋላ መደባበቅ የለም ማለት። ቆይ ስለምንድን ነው የምታወራው? አንተ ከሷ ጋር? አዎ እኔ ከሷ ጋር ፍቅር ጀምሬያለሁ። ቆይ ደግሞ አፍን ሞልተህ ስታወራ ትንሽ እንኳን አታፍርም? ለምን አፍራለሁ? አንቺ ስትሄጂ እዚህ የተሻለ አገኘው። አሃ በጣም ጥሩ። ለካስ እስከዛሬ እየተጫወታችሁብኝ ነበር። ስለምንድን ነው የምታወሪው? በቃ ማወቅ በነበረብሽ ሰዓት አወቅሽ። ቆይ አንቺስ ብትሆኚ ግን ምን አይነት ሰው ነሽ? ለካስ አደራሽን በዚህ መልኩ ነበር ስትወጭልኝ የነበረው። እንግዲህ ተንከባከቢልኝ አልሽኝ፣ በፍቅር ተንከባከቢልሻለሁ። ሲቀጥል ከዚህ በኋላ ማሬን ሚስት ነች፣ ያንቺ ገረድ አይደለች። በጣም ታሳፍራላችሁ። እሺ ቆይ ይቺ መርዝ የሆነች ልጅ እንዴት ነው ባሌን ልትነጥቀኝ የቻለችው? ደግሞ እሱስ ቢሆን ምን በይባስ ነው ወጥመዷ ውስጥ የገባው? እኔ እዛ የሰው ፊት አይቶኝ በሰቀቀን ኖሬ ባመጣሁት ገንዘብ እሱ ግን ከቤት ሰራተኛዬ ጋር አሸሸ ገዳሚ ሲል ከርሞ ደግሞ እኮ ድርቅ ብሎ ሚስቴ ናት ሲል አያፍርም። ቆይ አሁን እንዴት አድርጌ ነው ባሌን ወደ ራሴ መመለስ የምችለው? ማሰብ አለብኝ። ደግሞ ያ ሁሉ መስዋዕትነት ከፍዬ ባሌን ከማንም ገረድ መሰብሰብ አለብኝ። አተርፈ ባያ ጉዳይ ማለትን ያደለው እንዴ? እጻድቅ ብዬ ቤቴ ባስገባት ባሌ ነጥቃኝ ትረፍ። ቆይ ችግር የለውም፣ ትንሽ ብቻ ፍቅር። ከዚህ በኋላ መደባበቅ ቀረ፣ ነፃነታችንን አውጀናል። በደንብ እንጂ። ከዚህ በኋላ እኔም በቅርቡ ፍቼን እፈጽማለሁ። አደራ ግን አባቴ፣ ሁሉም ነገር በብልሃት ነው እሺ መጨረስ ያለብን ፍቅር። እሺ ፍቅር፣ አሁን የቀረን ከዚህ በኋላ ተጋብቶ አብሮ መኖር ብቻ ነው። በትክክል። ከዛ ቆንጆ ልጅ ይልህ በፍቅር እንኖራለን። ብታይ ሰሞኑን እንዴት እንደናፈቅሽ፣ ከእሷ ጋር መተኛት እንዴት እንዳስጠላኝ። እኔ ራሱ አንተን በነፃነት ማቀፍ ነበር የናፈቀኝ። እንዴት ነው ቀሚሴን ወደድሽው? ምንድነው እየተፈጠረ ያለው? አንቺ ልቀቀኝ ወደዛ። ምን አይነት ባለጌ ነሽ ግን አንቺ? ምን ነው የጣልሽውን ስላነሳሁብሽ ተናደሽ? ትሰሚያለሽ? ከዚህ በኋላ ተሳስተሽ እጅሽን እሷ ላይ እንዳታነሽ። አንተ ለእሷ አግዘህ እኔን ተናገርከኝ። ሲቀጥል ደግሞ ገረድ መሆኗን ረስተኸው ነው እንዴ? አንቺም ቢሆን ሰው ሀገር የሄድሽው ለግርድና መስሎኝ፣ ከአንቺ ደግሞ እሷ ሺህ እጥፍ ትሻላለች። ቆይ በትዳር ላይ ትዳር መመስረት ወንጀል መሆኑን አላወቃችሁም? እሱም በደንብ አስበንበታል። በቅርቡ የፍቺ ወረቀት ላይ መፈረምሽ አይቀርም። ማን? እኔ ነኝ አንተን መፈታ? በጣም ጥሩ። አስገድደኸኝ ከሆነ እስቲ እናያለን። ቆይ አንቺ በግድ ከማይወድሽ ሰው ጋር አብሮ መኖር ምን ይጠቅምሻል? ትሰሚኛለሽ? እንደውም ከዚህ ቤት ውልቅ እንድትይልኝ ነው የምፈልገው። ማን ስለሆንሽ ነው አንቺ ሚስቴን ከቤቴ የምታባረሪያት? ቤቱ እኮ የኔ ነው ወይስ ረሳኸው? ላስታውሰህ። ስለዚህ እኔም እዚህ ቤት ድርሻ ስላለኝ እሷን እዚህ ቤት የማኖር መብት አለኝ። ቆይ ግን ይሄን ያክል ምን በበደላችሁ ነው እንደዚህ የምታደርጉብኝ? አሁን ደርሶ እንደተበደለ አያድርግሽ። በቃሽ።
ለሁለታችንም መለያየቱ ነው ጥሩ። ትሰማኛለህ? ለፍቼ ባመጣሁት ገንዘብ የገዛ ሰራተኛዬ ጋር ስትማገጥ እንደነበር አውቃለሁ። ልትሸውደኝ እንዳትሞክር። ትሰሚያለሽ? ለአንቺ ያለኝ ስሜት ድሮ ነው ያከተመው። ስለዚህ ከአንቺ ጋር መኖሩ ቢቀርብኝ ነው የሚሻለኝ። ቆይ ግን አንተ ህሊና የሚባል ነገር የለህም እንዴ? ሚስትህ እኮ ነኝ። የድሮ ሚስት በሚለው ይስተካከል። ከአንቺ ጋር ያወራ ሰው የለም። ሳይጠሩት አቤት። በቃውን ደስታችንን እናክብርበት። ውጭልን። ቆይ ግን እናንተ ሰዎች ልታሳብሩኝ ነው እንዴ? በቃ አሁን እርሷን ድሻት። በቅርቡ ሁሉንም ነገር አጠናቅቀዋል። ችግር የለውም። እኔ አንተን አምናለሁ። አይዞሽ። የኔ ቆንጆ ሙሽራይ ሙሽራይ ሙሽራይ። ሄሎ፣ እንዴት ነው ውዴ? ምን ነው አኮርፈኸኝ ነው? ሱሳው ልክ ነህ። አንዳንድ የተፈጠረ ችግር ነበር፣ እሱን አስተካክላለሁ ብዬ እኮ ነው። እንዴ ለምን አትረዳኝም? ቆይ ሲጀመር ህይወታችንን እናስተካክላለን ብዬ ነው እንጂ ከዚህ ሰውዬ ጋር አብሬ መሆኑ የሚያስደስተኝ ይመስላል? አይ አንተም መረዳት አለብህ እንዴ። በቃ እሺ እንውድ። እኔ በጣም ነው የምወደው። እንደዋል። እሺ ቻው። በቃ እሺ ባይ። እንዴ አንቺ ሌባ! ስልክ አንቺ ጋር ምን ይሰራል እንዴ? ቆይ ለምንድን ነው የምትሳደቢው? የትም ጥለሽ የሄድሽውን ስልክ አስቼ ስለሰጠሁሽ ነው እንዴ? ቆይ አንቺ ማን ስለሆንሽ ነው ያለ ፍቃዴ ስልኬን የምትወስጂው? ማንነቴን ደግሞ በቅርቡ አሳይሻለሁ። ሲቀጥል ምንም ክብር አይወድልሽም። ክብረ ቢስ። ትሰሚኛለሽ? ከዚህ በኋላ እኔም መናገራችሁም እሺ? ምክንያቱም አሁን እኔም የዚህ ቤት እመቤት ነኝ። ቆይ ግን አንቺ ምን አይነት ምስጥ ነሽ? እንዳንቺ አይነት ሰው በህይወት ያጋጥሞኝ አያውቅም። ስሚ፣ እኔ መናገር መብት የለሽም እሺ? እስካሁን ከዚህ ቤት ያላስወጣሁሽ እኔ ሆኜ ነው። ምን? ቆይ ሲጀመር አንቺ ማን ስለሆንሽ ነው ከቤት የምታስወጪ? ምንድነው የሚያጨቃጭቃችሁ እንዴ? ማር ስልኬን አውርቼ እዚህ አስቀምጬው ሂጄ ነበር። ስመለስ እጇ ላይ ነው ያገኘሁት። ጭራሽ ያለ ፍቃድ የሰውንም ስልክ መውሰድ ጀመርሽ? ቆይ ምን ችግር አለው? ስልኩንም ቢሆን እኮ የገዛውላት እኔ ነኝ። ይልቅ ስልኩ ላይ ምን ቢኖረው ነው እንደዚህ አንጨረጨራት? ማለት አሁን ደግሞ የደበቅሽው ነገር አለ እያልሽኝ ነው? ታዲያ አሁን እኮ ስልክሽን አግኝተሽዋል። አንቺ ግን የጠፋ ያክል ነው ስትንጨረጨር የነበረው። እንግዲህ ሰርጉ ለየትኛው ሙሽራ እንደሆነ ብታስረዱኝ ደስ ይለኛል። ቆይ የተፈጠረውን ነገር ልታስረጂኝ ትቻለሽ? አይደለም እኮ የኔ ፍቅር፣ ተረጋጋ። ሁሉም ነገር ላስረዳ። ለካ እስከ ዛሬ እኔ ላይ እየተጫወትሽብኝ ነበር። አሁን ቀጥ ብለሽ ከቤቴ ውጭልኝ። ዓይንሽን ማየት አልፈልግም። ይኸውልህ የኔ ፍቅር፣ እሷ እኮ እኔ እናንተ ልታጣላ ፈልጋ ነው። አሁንም እያወራሽ ነው? አይደለም፣ በጣም ሰማኝ። ስሚ፣ አንቺም ራስሽን እንደ ንጹህ አት አንተ ትንሽ ብትታገስ ኖሮ የተፈጠረውን ነገር ሁሉ አስረዳክ ነበር። ምኑን ነው የምታስረጂኝ? አሃ ገንዘብ ስታገኝ እንደካድሽ። ይኸውልህ
ተቀጥሬ የገባሁበት ቤት ሴትዮዋ በባሏ በጣም ትጠረጥረኝ ነበር። እውነቷን ነው። ጭስ በሌለበት አመድ የለም አይደል የሚባለው? ቆይ ስለምንድን ነው የምታወራው? እኔ ገንዘብ ፍለጋ እንጂ ወንድ ፍለጋ እኮ አልሄድኩም። ታዲያ ይሄ ከአንቺ መጥፋት ጋር ምን ያገናኘዋል? ሴትዮዋ ቅናቷ ሲበረታ የራሷን ገንዘብ ቦርሳ ውስጥ ከታ በፖሊስ አስያዘች። ምን? ታዲያ እንዴት ተፈታሽ? ከዛማ ለ1 ዓመት ያክል ዋስ አጥቼ ታሰረ። ከዛስ? በስተመጨረሻም እስር ቤት የተዋወቅኳት አንዲት ሴት እሷ ከተፈታች በኋላ እኔንም አስፈታችኝና ከእስር ተገላገለ። ታዲያ እንዴት አልደወልሽልኝ? አሰሪ ስልኬን ወስደው ነበር። ከዛም በሌላ ቀን ስደውልልኝ ደግሞ ያንተ ስልክ አይሰራም። እኔም እኮ ለብዙ ጊዜ ስልክ ስደውል አይሰራም። በመሀል ደግሞ ስልኬን ሌባ ወሰደው። በመጨረሻም ሁሉም ነገር አልፎ ወደ ሀገር ይመጣ። ይቅርታ ቤኪ፣ አሁንም በድጋሚ አንቺን አሳዝኝሻል። ይቅርታ። ኧረ ተነስ፣ ይቅርታ አድርግልሃለሁ። ድሮን በእኔ እንደማትጨክን አውቄ ነበር።